ሰላም ውድ የሰሊቲው ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር ቀናት፣ ሳምንታት እንዴት አለፈ? እኔ ጋር እግዚአብሔር ይመስገን በጣም አሪፍ ነበር። ፋሚሊ ያው ቪዲዮ ከለቀኩ ትንሽ ቀን ቆይቻለሁ። በጣም ይቅርታ እየጠየቅኩኝ ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ሁላችሁም እንደምትወዱት ተስፋ አደርጋለሁ። ሁላችሁም የትም እንዳትሄዱ የደውል ምልክቷን እየተጫናችሁ ሰብስክራይብ፣ ሼር እያደረጋችሁ ያላችሁን ሀሳብ አስተያየት ደግሞ በኮሜንት እየሰጣችሁኝ አብረን እንቆያለን ለተወሰኑ ደቂቃዎች። የትም እንዳትሄዱ የኔ ውድ ፋሚሊዎች፣ ወዳችኋለሁ። ቀጥታ ወደ ዛሬው ፕሮግራማችን ዛሬ የምንወያየው ስለ ዛሬያችን ነው። እናም ፋሚሊዎቼ ዛሬ የምንነጋገረው ስለ ዛሬያችን ነው። ኦር ደግሞ የምንወያየው ስለ ዛሬ፣ ስለ አሁን ስላለንበት ታይም ነው የምናወራው። እስኪ ስንቶቻችን ዛሬ እንደ ስጦታ እንደተሰጠን አምነን እያመሰገንን የምንኖረው? በህይወታችን ዛሬ እንጂ ነገ የሚባል ነገር የለም። እስኪ ቆም ብለን እናስብና ነገ ምንድነው? ኦር ነገ ምን አይነት ቀን ነው? ህይወታችንስ ላይ የሚያመጣው ትርጉም ምንድነው? ነገ ፀሐያማ ነው? ነገ ዝናባማ ነው? ኦር ነገ ጨለማ ነው? ምንድነው? አያችሁ ፋሚሊ፣ ነገ የማናውቀው ቀን ወይም ደግሞ የምንመኘው ተስፋ ነው። ነገ ዋስትና የሌለው ጊዜ ነው። የምንኖረው ዛሬ በተሰጠን ቀን ወይም ደግሞ ዛሬ በተወሰነልን ጊዜ ነው። እንደውም አስተውላችሁ ከሆነ ማለት ነው ብዙ ጊዜ አንዳንድ ጊዜ ነገሮችን ለመስራት ወይም ለማድረግ በቃ ነገ እናደርገዋለን ምናምን ብለን እናሳድርና ኦር ደግሞ ነገ እንሰራዋለን ብለን እናዘገየዋለን። ግን ነገ እንደምንኖር ማናችንን እርግጠኛ ይሆን ነው? ነገ እንደምንኖረው ማናችንን እርግጠኛ ይሆን ነው? ስለዚህ የምንወሰነው በዛሬ በተሰጠን ልዩ ቀን ነው። ስለዚህ ያለን እርግጠኛ ጊዜ ዛሬ ብቻ ነው። እስቲ ፋሚሊ ስንቶቻችንን ዛሬያችንን ሰውተን ነጋችንን የምናለቅሰው? ስንቶቻችንን ዛሬያችንን ሰውተን ነጋችንን የምንቆጨው? ስንቶቻችንን ባለፈ ህይወታችን ያለቀስን የምንኖረው? ስንቶቻችንን ባለፈ ህይወታችን ይሄን ባላደርገው ኖሮ ዛሬ ላይ አልደርስም የምንለው? እስኪ ቆም ብላችሁ አስቡ። ስንቶቻችንን ባለፈ ስህተታችን ዛሬያችንን የምናበላሽው? ሌላው ይቅርና ፋሚሊ እስኪ ቆም ብለን እናስብና ራሳችን ወደምንሰራበት የተለያዩ መስሪያ ቤቶች እንሂድና ራሳችን እኛ እንኳን ዛሬያችንን አስቀድመን ነጋቸውን የብዙ ሰዎችን ህይወት የምናበላሸው፣ ዛሬያቸውን ቀምተን ነጋቸውን የምናስቆጫቸው፣ ዛሬያቸውን ቀምተን ነጋቸውን የምናበላሸው ስንቶቻችንን? እሺ ለምሳሌ አሁን ወደ ተለያዩ መስሪያ ቤቶች እንሂድ። እስኪ ሌላው ይቅርና ስንቶቻችንን በስራ ዘርፋችን ላይ ነገን አስቀድመን የብዙ ሰዎችን ህይወት የምናበላሸው፣ ብዙ ሰዎችን የምናስለቅሰው ስንቶቻችንን? እስኪ ቆም ብላችሁ አስቡ። ሌላው ይቅርና ለምሳሌ ያክል እስኪ ወደ ሆስፒታል እንሂድ። አንድ አባት ሊታከሙ መጡ። ከዛ መተው ልክ ወደ ዶክተር ሊገቡ ሲሉ ቀጠሮ አለዎት ይባላሉ። እሳቸው ደግሞ ቀጠሮ የለኝም ግን ስለታመምኩኝ ትንሽ ዶክተር ማናገር ፈልጌ ነው ይላሉ። እሳቸውም ቀጠሮ ከሌላችሁ መግባት አይቻልም ይባላሉ። ይባረራሉ። ኦር ደግሞ ሂዱ ይባላሉ። ይሄዳሉ ወደ ቤታቸው። እንቀጥል። አንዲት እርጉዝ መጣች። ያቺ እርጉዝ ገባች። አሞኛል ይመስለኛል የመውለጃ ቀን ይደርሷል ምናምን ብላ ስታናግራቸው እነሱ ደግሞ
ሲያዩት የቀጠሮ ቀን ገና ነው። አይ የቀጠሮች ቀን ገና ነው፣ ስለዚህ እንደተለመደው ወይ ሆድ ቁርጠት ሊሆን ይችላል፣ ኦር ደግሞ ይሄ እርግዝና ላይ የተለመደ ህመም ነው ትባላለች። ስለዚህ ምንም ችግር የለውም ተመለሽና ወደ ቤት ሂጅ፣ በቀጠሮች ቀን ተመልሰሽ ነገ ኦር ደግሞ በቀጠሮች ቀን ነይ ትባላለች። እሺ ብላ መቼም እርጉዝ ትሄዳለች። እና እነዚህ ሰዎች እንደሚመለሱ በምን እርግጠኛ ናችሁ? በምን እርግጠኛ ነው? ነገ እኮ ላይመጡ ይችላሉ። እና ሁላችሁም ቆም ብላችሁ አስቡ። እሺ እንቀጥል። ወደ ቀበሌ እንሂድ። ቀበሌ አንድ ሰው መታወቂያው ጠፋበት ኦር ደግሞ ሊያወጣ ሄደ እንበልና ልክ እዛ ሲደርስ አይ ምሳ ልንወጣ ነው ኦር ደግሞ አንችልም ነገና ተመልሰ ምናምን ተብሎ ሰውዬ ይወጣል ከዛ መስሪያ ቤት። ልክ ከወጣ በኋላ በመታወቂያ ወይ አምሽቶ ሊሆን ይችላል ወይ የሆነ ነገር ተፈጥሮ ሊሆን ይችላል፣ መንገድ ላይ ተያዘና እስር ቤት ገባ እንበል። ይሄ ልጅ እኮ ምናልባት ቤቱ አንድ እናት ሊኖር ይችላል ኦር አባት ፋሚሊ ሊኖረው ይችላል። ምናልባት የታመሙ እናት ሊኖሩ ይችላሉ፣ መድኃኒት የሚወስዱ ቤተሰብ ሊኖር ይችላል። ያችን መድኃኒት የሚያቀብል ሊሆን ይችላል። ያችን መድኃኒት ባለመውሰዳቸው ብቻ አንድ ቀን የማያድሩ እናት ሊኖሩ ይችላሉ። እሱ እዛ እስር ቤት በሆነበት ሰዓት እሳቸው እዛ ጋ ምን ሊፈጠር እንደሚችል መቼስ መናገር አይጠበቅብኝ እና እባካችሁ ፋሚሊ እባካችሁ ነገን ሳይሆን ዛሬ እንኑር፣ ዛሬን እንኑር። ዛሬ የተሰጠ ውድ የስጦታ ቀን ነው። እናም እባካችሁ ዛሬን በደስታ በጥበብ እንኑረው እላችኋለሁ። ለምሳሌ አሁን አንድ ገበሬ ዘር ለመዝራት ነገ ዘራዋለሁ ብሎ ቢያዘገየው ነገ ላይ የዝናብ ወቅቱን ሊያጣው ይችላል። ወቅቱን ያጣ ሰው ደግሞ በዛውም ልክ ምርቱን ያጣል ማለት ነው። እኛም ነገሮችን ባሳደርን ቁጥር እድሎቻችንን በዛው ልክ ያጣናቸው ነው የምንሄደው ማለት ነው። ስለዚህ በህይወታችን ዛሬ እንጂ ነገ የሚባል ነገር የለም። ነገር ግን ፋሚሊ ይሄን ስላችሁ ነገ የለም ብለን ተስፋ እንድንቆርጥ ሳይሆን ዛሬ የተሰጠንን ቀን በጥበብ በምስጋና እንኑረው። ጭንቀታችንን መቀነስ ነገ ገና ያልተፈጠረ በጀት የሌለው ምናባዊ ነገር ነው። ከልክ በላይ ስለ ነገ ያሰብና የተጨነቅን ዛሬያችንን መዘረፍ የለብንም። ስለ ነገ ከልክ በላይ ያሰብና የተጨነቅን ዛሬያችንን ማጣት መቻል የለብንም። ዛሬ ላይ ብቻ ትኩረት ስናደርግ አእምሯችን ካልተገባ ጭንቀት ካልተገባ ውስብስብ ነገሮች ነፃ ይሆን። ሌላው ደግሞ ሰዓት አጠቃቀም ፋሚሊ ሰዓት አጠቃቀም ትልቁ የህይወት ቁልፋችን ነው። ነገ አደርገዋለሁ ማለት ትልቁ ጠላታችን ነው። ሌላው ደግሞ እውነተኛ ነፃነት ስንል ትናንት አልፏል፣ ያለፈ ነው፣ አይመለስም። ነገ ደግሞ ገና ያልኖርነው ህይወት ነው። ስለዚህ እውነተኛ ነፃነት ያለው አሁን ባላችሁበት፣ እኔም ባለሁበት ቦታ፣ እናንተም ከተለያየ ቦታ ሆናችሁ ይሄን ቪዲዮ የምታዩት እውነተኛ ነፃነት ያለው አሁን ላይ ነው። ዛሬ የምናደርገው በጎ ነገር የነገው ታሪክ ነው። ስለዚህ ዛሬ በምስጋና ልንኖረው ይገባል። ዛሬ እስኪ ተነስተን መተንፈስ በመቻላችን፣ ተነስተን መራመድ በመቻላችን፣ ልናይ በመቻላችን፣ እኔ እዚህ ጋር ቁጭ ብዬ ላወራ በመቻሌ እናንተ ከተለያየ ኤሪያ ሆናችሁ ሊሆን ይችላል ይሄንን ልታዩ በመቻላችሁ፣ ስለዚህ ፈጣሪን ማመስገን ይገባናል ማለት ነው። ስለዚህ ዛሬን በምስጋና በጥበብ ልንኖረው ይገባል። እና ምን ልላችሁ ነው፣ ባጭሩ ህይወት በትናንትና በነገ መካከል የምትበላሽ ትንሽዬ ድልድይ ነች። ያቺ ድልድይ ደግሞ እንዳትበላሽ ዛሬም በምስጋናና በጥበብ ልንኖረው ይገባል። ትናንት
ታሪክ ነው። ዛሬ ስጦታ ነው፣ ነገ ደግሞ ሚስጥር ነው። እና የኔ ውድ ፋሚሊዎች የዛሬው ፕሮግራሜ ይሄን ይመስል ነበር። የተወሰነች ትምህርት እንዳገኛችሁ ተስፋ አደርጋለሁ። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌሎች ፕሮግራሞችን ይዤ እንድመጣላችሁ ሁላችሁም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። በተለያዩ ቪዲዮዎች ይመጣላችኋለሁ። ሁላችሁም ሰብስክራይብ፣ ሼር ያደረጋችሁ ወደዚህ ቻናል ያልገቡ ሰዎችም እንዲገቡ ሼር አድርጉላቸው። ይሄን ቪዲዮ እንዲደርሳቸው ቢያንስ ለቤተሰቦቻችሁ ሼር አድርጉላቸው። የኔ ውድ ፋሚሊዎች እወዳችኋለሁ። መልካም ጊዜ። ቻው